እኔ የምንፈልገው ከሩቅ ነው። ስራ ሲይዝ ደስተኛ ሆናለሁ፣ ሀብታም ስሆን ደስተኛ ሆናለሁ፣ ወይም ትዳር ስመሰርት ደስተኛ ሆናለሁ እንላለን። ነገር ግን እውነተኛ ደስታ የሚጀምረው ካለንበት ሁኔታ ሳይሆን ከውስጣችን ነው። ደስተኛ ለመሆን የሚረዱንን አንዳንድ ነጥቦችን እናነሳለን። የመጀመሪያውና ዋነኛው ነገር ባለን ነገር ማመስገን ነው። ከምንም ነገር በላይ አመስጋኞች መሆን አለብን። ደስታ የሚጀምረው በሌለን ነገር ላይ ከማዘን ይልቅ ባለን ነገር ደስተኛ መሆን መቻል፣ ማመስገን መቻል ነው። በየቀኑ ጠዋት ስንነቃ ስላገኘነው አዲስ ቀን፣ ስለ ጤናችን፣ ስለ ቤተሰቦቻችን ሰላም መሆን ማመስገን መቻል አለብን። ሁለተኛው ነገር በአሁኑ ሰዓት በህይወት መኖራችን፣ ስላለፈው ስህተት በመጨነቅ ወይም ስለ ወደፊቱ በመስጋት ዛሬን አንጣ። አሁን ያለንበት ቅጽበት በሚገባ ተደስተንበት አጣጥመ ነው ማለፍ። ትናንት አልፏል። ነገ ደግሞ እግዚአብሔር ነው የሚያውቀው። እኛ ስለ ነገ እንኳን አይደለም ገና ስለሚመጣው ነገ ይቅርና እኛ ከደቂቃዎች በኋላ በህይወት ስለመቆየታችን የምናውቀው ምንም ነገር ስለሌለ ስላለፈውና ገና ስላልመጣው ነገር ከመጨነቅ ይልቅ አሁን ባለንበት በአሁኗ ሰከንድ ደስተኛ መሆንን መልመድ። እንዲሁም ሶስተኛው ነገር ደግሞ ራስን ከሌሎች ጋር አለማወዳደር። አብዛኛው ጊዜ ብዙዎቻችን የሰዎችን ነገር እያየን ነው የምንማረረው፣ የምንከፋው፣ የምናዝነው። እነዛ ሰዎች ላይ የምናየው ነገር ትክክለኛ ይሁን አይሁን የእነሱንም የውስጥ ህመማቸውን አናቅም። ነገር ግን እንዲሁ ዝም ብለን ባየናቸው ነገሮች እንከፋለን። ይህ እያንዳንዱ ሰው የህይወት ጉዞ ይለያያል። በማህበራዊ ሚዲያ የሚታየው የሌሎች ሰዎች ደስተኛ መስሎ መታየት የህይወታቸው ሙሉ ገጽታ አይደለም። ስለዚህ እነሱም የራሳቸው የሆነ ችግር አለባቸው፣ የራሳቸው የሆነ የሚያሳዝናቸው ነገር አለባቸው። ስለዚህ ሁሉም ሰው ደስተኛ ሆኖ እኔ ለምን ተከፋው ያለን ራሳችንን ከሰዎች ጋር እያወዳደርን በብዛት የምናዝነው እና ራስን ከሌላ ሰው ጋር አለማወዳደር ትልቁ የህይወት ስኬትና ደስታ ነው። አራተኛው ነገር ደግሞ ለሌሎች ይቅርታ ማድረግ፣ ቂም መያዝ። ልክ በቃ ችክ ብለን ያ ሰው እኮ አስከፍቶን ክፉ ነገር መናገርም ከሆነ ተናግሮ እረስቶታል። በቃ ምንም ሊሆን ይችላል፣ ያ ሰው አድርጎት በቃ አልፏል። እኛ ግን ቂም እንይዝና ራሳችንን እንጎዳለን። መጀመሪያ ይቅርታ ስናደርግ ለዛ ሰው ነው በቃ እረፍት የምናሳጣው። እኛ እናርፋለን። ለምን? ይቅርታ ስናደርግላቸው ከውስጣችን ይወጣሉ። በቃ ያ ነገር ከውስጣችን ይወጣል። አለቀ፣ ሞተ፣ ተከደነ ማለት ነው። ስለዚህ ለራሳችን ነው ሰላም የምናገኘው። ግን አብዛኞቻችን ምረሳ መሰለህ እንዴ? ለምን? እነሱ እኮ ረስተውታል። ጎድተውን፣ ሰብረውን፣ እንዳንጠቅም፣ እንዳንሞት፣ እንዳንተርፍ አድርገው አይደል እንዴ መሀል ላይ ስብርብር አድርገው እንደሄዱት፣ ግን ረስተውታል። ስለዚህ እኛ ለምን ስለነሱ እያሰብን እነሱ እንድንሆን በተመኙት ነገር ዙሪያ ለምን እንቀመጣለን? ራሳችንን የተሻለ ሰው አድርገን ከነሱ የተሻለ ሰው መርጠን ደስተኛ የሆነ ህይወት መምራት እንችላለን። ስለዚህ ይቅርታ ማድረግ ትልቅ ነገር ነውና በቃ ከውስጣችን ቂም፣ በቀል፣ ጥላቻ፣ ጭንቀትን ማስወገድ። አምስተኛው ነገር ደግሞ ለሌሎች ሰዎች መልካም ነገር ማድረግ። ምናልባት ያንን ሰው የጠቀምነው ሊመስለን ይችላል፣ ግን ከዛ ሰው ይልቅ እኛን የምንጠቀመው። ምክንያቱም እርካታ አለ፣ የውስጥ እርካታ፣ የውስጥ ደስታ፣ የውስጥ ሰላም። በቃ ለሰው ለችግሩ ደረስኩለት ብለን ደስ ይለናል፣ ውስጣችን መንፈሳችን ይረካል። መልካም በማድረጋችን ደግሞ ፈጣሪ